ሰላም ሰላም የተወደዳችሁና የተከበራችሁ የምወዳችሁ እንግዲህ ዛሬ ከች ብለናል። እንግዲህ እግሬ ከተሰበረ 1 አመት ሆኗል እና የአብሽ ጥቅም ልነግራችሁ ነው። በጣም እኔ የአብሽ ይሄን ያህል ይጠቅማል ብዬ በጣም አስቤ ማለቅም ነበር፣ ግን አብሽ በጣም ብዙ ነገሮች ጥቅም አለው። ስለ አብሽ አብረን እየጠጣን አብረን እናወራለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በመጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት በማድረግ ቤተሰብ ሆኑ። እንዲሁም የተለያዩ የራሳችን ላይቭ የሚፖስትበት ቻናል የሆነም ቤተሰብ እየሆናችሁ አብረን እንዘልቃለን እና ስለ አብሽ አብረን እናወራለን። የሚገርማችሁ አብሽ ማለት ነው እኔ 2017 ነው እግሬን የተሰበርኩት እና ይሄንን ነበረ የምትሰጠኝ አለቃዬ ማለት ነው። እና እግር ይደፍናል። እግር በቃ ምን ልበላቸው፣ እኛ ሀገር አጃ እንደምንጠጣው አብሽ እየጠጣው ነው እግሬ እየተስተካከለልኝ ማለት ነው። እና አብሽ ለጠጉር ብቻ፣ ለፊት ማክስ ብቻ፣ ለተለያዩ ነገሮች፣ ለመጠጥ፣ ፊትን ለማጥራት በጣም የተለያዩ ነገሮች ሲሰሩ አያለሁ። በዩቲዩብ ቻናል ብዙ አያለው። እኔም ስለ ጠጉር ተጠቅሜው አውቃለሁ። ማክስም ስለ ፊት ማክስም ተጠቅሜው አውቃለሁ። ስለ ጠጉርም ውህድ ሰርቸው አውቃለሁ። በቅቤ መልኩ በተለያዩ ነገሮች በጣም ብዙ ነገር ሰራ ነበር። ስለ ጠጉር ውበት በፊት ሰራ ነበር በዛኛው ቻናል ላይ በሸጥኩት ቻናል ማለት ነው። እና አብሽ በጣም ብዙ ጥቅም አለው ማለት ነው። በጣም ብዙ ጥቅም ለጠጉር፣ ለፊት ጽዳት፣ በቃ ለስብራት ራሱ እኔ አሁን 2017 ነው የተሰበርኩት። ይሄን እየጠጣሁ ነው ከእግዚአብሔር ኃይል ጋር ከመድኃኒት ጋር ይሄን እየጠጣሁ ነው የተስተካከለልኝ እግሬ ማለት ነው። የእውነት ለመናገር ሁልጊዜ እግሬ ቁሜ እስከመሄድ ድረስ ይሄን ሊሰጠኝ ነበር አለቃዬና ይሄንን ሳላ ለምን ቪዲዮ አልሰራበትም ለምን አይጠቀሙበትም ብዬ ነው። እንዲሁም ህጻናት ራሱ አጥንታቸው የሳሳ ምናምን በጡጦ አድርጋችሁ ይሄን ብትሰጧቸው በጣም ጥሩ ነው ማለት ነው። ግን ይሄን ስትጠጡ የሆነ ሚስጥር አለው። ገላችሁ ይሸታል። ይሄን ከጠጣችሁ በኋላ ሻወር መውሰድ አለባችሁ፣ ግድ ነው። በጣም ነው ሰውነት የሚያገማው። እሱን ነገሩን አልወደውም። ሌላ ነገሩ በጣም ጠቃሚ ነው ለብዙ ፊት ጽድት ያደርጋል፣ ጠጉር ያሳድጋል። እንደ ቅቤ እንደውም ውጭ ሀገር ያሉት አብዛኛዎች በቅቤ መልኩ ይሰሩትና እንደ ቅቤ ይጠቀሙታል ማለት ነው ለጠጉራቸውና ይሄን ከተጠቀማችሁ በኋላ ለጠጉራችሁም ሆነ ለፊታችሁም ከተጠቀማችሁ በኋላ ሽታ በተለይ ስጠጡት በጣም ነው እንትን የሚለው ምንድነው በጣም ነው የሚያገመው፣ ድምት ነው የሚያደርገው። እዚህ ጋር እየገባ እየወጣ ነው፣ ድምጥ አለ። በጣም ይቅርታ እንግዲህ ያው የሰው ቤት ነው እና እያቋረጠ ነበር። እና አብሽ ጥቅም በጣም ብዙ ጥቅም አለው። እንደ ቅቤ መልኩ አድርገው ራሳቸውን ላይ ራሱ ይጠቀሙታል። እኔ እሰራላችኋለሁ ወደፊት አሰራሩን ስለምችልበት ማለት ነው። እና በጣም ብዙ ጥቅም ነው ያለው አብሽ። የሚገርማችሁ ነገር ግን አጥብቄ የምነግራችሁ ይሄን ከተጠቀማችሁ በኋላ በተለይ ከጠጣችሁት በኋላ ማለት ነው የአብሽ ጁስም አለ። ጁስም አድርጋችሁ መጠጣት ትችላላችሁ። ግን ጁሱ በጣም ከበድ ይላል። ስለዚህ በሻይ መልኩ እንደዚህ እያፈላችሁ ብትጠጡ፣ አሁን ለምሳሌ በዚህ 2 ግላስ 2 ስፑን የሻይ ስፑን ይበቃል ማለት ነው። ወይም 2 ማንኪያ የሻይ ማንኪያ ይበቃል ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ ጋይስ። በእውነት ለመናገር በጣም ጥቅሙን ላብራራላችሁ ነው የመጣሁት ማለት ነው። እግሬን የጠገነው በስደት ሀገር አብሽ ነው ማለት ነው። አብሽ እና ደግሞ ያነገርኳቸው ለእንትንም ምንድነው ለፔሪድ ራሱ እንትን ይላል እመም። አሁን ይሄን ስጠቀም ብዙ አያመኝም ማለት ለእግሬ ሁልጊዜ ስለምጠቀመው። በፊት ግን አልጠቀምም ነበር፣ ያመኛል። ግን ሁልጊዜ የሆነ በቃ ትኩረት ብላችሁ አትወስዱትም። የሆነ ችግር ሲደርስባችሁ የሆነ ነገር ትኩረት አድርጋችሁ የምትወስዱት ማለት ነው። በአሁኑ ወራት ይሄን ስለምጠቀም ማለት ነው ለእግሬ ስለምጠቀም በአሁኑ ወራት ብዙ አላመመኝም ማለት ነው። ትንሽ መም ቆረጥ ነው ያደረገኝ። ይሄ አመም አይባልም። እኔ በጣም ነው ፔሪየድ ላይ በጣም እንደሚወልድ ሰው ነው የሚያንፈራፍረኝ ጋይስ። እንደሚወልድ ሰው ነው የሚያንፈራፍረኝ እና እስከሚበርድ ነው በጣም ያቃጥላል እና በጣም ነው የሚያንፈራፍረኝ።
ይሄን ከጠጣሁ በኋላ ትንሽ ታግሶልኛል። ግን ያው ሁሉ ጊዜ ደግሞ ትኩረት አድርጌ ለብሬድ ብዬ አልጠጣም ማለት ነው። አንደኛ ያገማን ስለሚያገማ ሁሉ ጊዜ ይሄን ከጠጣችሁ በኋላ ሻወር መውሰድ አለባችሁ። ሳትታጠቡ በውጭ በምንም ታምር እንዳትወጡ ምች ይመታችኋል ማለት ነው። እና ደግሞ ሰውነታችሁ ግማት ሰው አይጠጣችሁ ማለት ነው። ይህን ጠጥቼ ሽንት ቤት ራሱ እንዴት እንደሚገባው ማለት ነው። ሽንት ሰሻና ማለት ነው። እና ግን ጥቅም አለው፣ በጣም ጥቅም ስላለው ተጠቀሙት። ለፊት ጽዳት፣ በቃ የተለያዩ ነገር ቃል አጥንት ምናምን ነገር አጥንታችሁ እየሳሳባችሁ ምናምን ልጆቻችሁ ደግሞ ገና ህፃኖች በጡጦ እያደረጋችሁ ስጧቸው ማለት ነው። ማለት አጥንታቸው እየጠነከረ እንዲሄድ ማለት ነው። እኛ ገጠር ወተትን እየጠጣን ያደግነው ምንም ችግር የለውም። የላመላማዋ ይታለባል እየጠጣን ነው ያደግነው ወተት ማለት ነው። ግን ከተማ ላይ ምናምን ያላችሁ ያው ብዙ ኬሚካል ያለው ወተት ስለሆነ ብዙም አይጠግናቸውም እና እናንተ ግን ይሄንን መስጠት ትችላላችሁ ለልጆች ማለት ነው። እና መልላችሁ ፈልጌ ነው። ይሄ አብሽ በጣም ብዙ ጥቅም አለው እና እንደተጠቀሙት በተተና ጠይቃለሁ። ወይኔ ጉዴ ሲያቃጥል። በሻይ መልኩ እንትን አይልም፣ ብዙ አይከብድም። ግን በጁስ መልኩ ስኳር ምናምን ተጠቀሙ። ስኳር ምናምን አድርጋችሁ ካልሆነ በጣም ይከብዳል ማለት ነው። በጁስ መልኩ አብሽ ማለት ነው። ግን በሻይ ምንም ችግር የለውም። ሲበርድ ጁ አድርጋችሁ መጠጣት ነው። አሁን ይሄ ስላልበረደ ነው እንጂ እኔ እንደዚህ አድርጌ በጣም ጁ አድርጌ ጠጣዋለሁ ማለት ነው። ጋይስ እና ይሄን ይመስላል ማለት ነው። ይሄን እየጠጣሁ ነው ከ2017 ጀምሮ እስከ 2018 እግሬ እንደዚህ እዚህ ላይ የደረሰው እግዚአብሔር ይመስገን። እውነት ለመናገር እኔ በጣም ደስ ብሎኛል አሁን ላይ። ምክንያቱም በቃ የ2017 ላይ የሆነ ተስፋ መቁረጥ ላይ የሆነ ተስፋ መቁረጥ አልፈልግም እኔ ግን በነገሬ ላይ ማለት ነው። ግን የሆነ ይሰማኝ ነበረ ማለት በቃ ለሰው መናገር የማልፈልገው በቃ ሳለቅስ ነበረ። በእውነት እያለቀስኩ ነው እያሳለፍኩት 2017 18 እስከሚደርስ ማለት ነው። ምክንያቱም ለሰው ለአንዲትም ሰው መናገር አልፈልግም። ምክንያቱም በቃ ሰው ምንም አያደርግላችሁ ማበባስ ውጭ በቃ እግዚአብሔር ጋርና ከእናቴ ድንግል ማርያም ጋር ሁኜ እዚህ ደርሻለሁ። እግዚአብሔር የተመሰገነ ይሁን። አሰሪም በጣም ሩህ ሆናለኝ ማለት እዚህ ስደት ላይ በቃ ከተዘበራችሁ ወደ አገራችሁ ነው የሚልኳችሁ ማለት ነው። ግን እኔ ጣና ፋንታ አልደረሰኝም እና እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለድንግል ማርያም። እውነት ለመናገር ለእናቴ ለድንግል ማርያም፣ ለቅዱስ ጊዮርጊስ፣ ለመድኃኔዓለም ፈጣሪ ክብሩ ምስጋና ይግባውና እና እንደዛ ነው። ወተዚህ አደስ ውድ የተከበራችሁና የምወዳችሁ የማከብራችሁ እንግዲህ ስለ አብሽ ጥቅም ዘርዘር አድርጌላችኋለሁ በመጠኑ እና በጣም አብሽ በጣም ጠቃሚ ነው ማለት ነው። ከ2017 ጀምሮ እስከ 18 ድረስ እየጠጣሁ ያሳለፍኩት ነው ማለት ነው። በጣም አሪፍ ነው፣ አጥንት ይገጥማል እና በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ በድጋሚ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት ማድረግ አይለየኝ። እወዳችኋለሁ። ባይ ባይ። አይ ላቭ ዩ ሶ ማች ኤቨሪባዲ። ባይ ባይ።